ሰላም ሰላም ውድ የሀገር ዩቲዩብ ተከታታዮቼ እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት የዓለም ዳርቻ ሰላም፣ ፍቅር፣ አንድነት ለሁላችሁ እመኝላችኋለሁ። እንዴት ናችሁ? ከብዙ ቆይታ በኋላ ተመልሼ መጥቻለሁኝ። እንዴት ናችሁ ውዶቼ፣ ማሮቼ፣ ፍቅሮቼ? ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ቪዲዮን ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። አስተያየታችሁንም ስጡኝ። አስተያየታችሁን እቀበላለሁ። ያማረ የሰመረውን አስተያየታችሁን እቀበላለሁ ማለት ነው። እንግዲህ ዛሬ ደግሞ እስኪ ወደ ፍትፈታው መተናል። እንዲያው ከሚገርመው ፍትፈታ ጋር ማለት ነው። በነገራችን ላይ አንዳንድ ሰዎች ግን ጤናቸው ያሳስበኛል። ለምን ብትሉኝ የሆነ ሰው ከሆነ ሰው ጋር የሆነ ጊዜ አንድ ሪሌሽንሽፕ ከፈጥረን ከዛ በቃ ወይ አልተስማማንም ወይ ፍቅር የለንም ብቻ በሆነ ሪዝን ተለያየን። ከዛ ከተለያየን በኋላ ያ ሰው ወይ ጥሩ ህይወት፣ ጥሩ ትዳር፣ ጥሩ ህይወቱን እየመራ እያለ መታችሁ የምትበጠብጡ ሴቶችም ሆናችሁ ወንዶች ግን ጤነኛ ናችሁ። በቃ ህይወት ናት። ህይወት ትቀጥላለች። በነገራችን ላይ እና የሰው ህይወት ባትበጠብጡ። አሁን ሩታና አብርሽ በነገራችን ላይ ሩታም እርጉዝ ናት። በቃ ትዳራቸውንም ዱባይ መጥተው ፏፈሽ ብለው ትዳራቸውንም መስርተዋል። እቺ ደግሞ ነፂ የምትባለው ከዚህ በፊት ወደው ነበረ ህይወቴን በጥብጦታል ምናምን እያለች እሪ በከንቱ ትላለች። ሩታ ደግሞ በዛ ሄዳ ግን ያው እንደራስ ነው መፍረድ። ሁላችንም እንደዚህ ቢደርስብን ትክክል ናት። በሩታ እንትን አልልም። ምክንያቱም ልጅቷ ደግሞ እያለቀሰች ምናምን ነው ቪዲዮ የሰራችው እና የት ነበረች እስከ ዛሬ? ማለት አሁን ሩታና አብርሽ እንኳን ከአመት በላይ ምናምን ሊሆናቸው ነው። የት ነበርሽ ሀቢብቲ አንቺ? እንዴ በቃ ተዋቸው ይኑሩበት። እንዴ ትዳራቸውን ያጣጥሙበት፣ ትዳራቸውን ይኑሩበት። እውነት ከምር ነው የምላችሁና ብቻ አንዳንዴ የጣልነውን እቃ ሰው ሲያነሳብን ግን አንወድም። በተለይ እኛ አበሾች ማለት ነው። እና አሁን አብርሽ ህይወቱ ያማረ ጥሩ ትዳርና ጥሩ ህይወት ሲኖረው እሷ ተነስታ ደግሞ በቃ ያው በነገራችን ላይ ምንም አይሆንሽም እንደው ማለቴ በቃ እሱ ሌላ ህይወት ውስጥ ነው ያለው። ያማረ የሰመረ ህይወትና ፍቅር ውስጥ ነው ያለው። አሁን ተነስተሽ እሪ በከንቱ ብትይ እንደው ከሩታ ጋር እንኳን የሆነ ግጭት እንኳን ቢፈጠር ላንቺ ወደ አንቺ እኮ ተመልሶ አይመጣም። በነገራችን ላይ በቃ እንደ ህይወት ናት። ህይወት ትቀጥላለች። እሱም ህይወቱን ቀጥሏል። አንቺም ህይወትሽ መቀጠል ነበረብሽ። ኦር ደግሞ እዚህ ህይወት ውስጥ ከመግባቱ በፊት ነገሮችን አስተካክለሽ አብረሽ መሆን ነበረብሽ። እንዲያውም መጥሽ በቃ በላይ መጥሽ ካልሆነ እንደዛ አይሆንም ማለቱ ከባድ ነው ይመስለኛል። በአንድ ፊት ልጅቷ ቻናሏን ለማሳደግ ይመስለኛል። ጀማሪም ስለሆነች ይመስለኛል ነው አላውቅም። ሩታ ደግሞ የምትለው ከዚህ በፊት እንትን ነበራቸው የማስታወቂያ ስራ ለመስራት ተገናኘው ምናምን ብሎ ትንሽ ሸወድወድ አድርጓታል መሰለኝ አብርሽ። በአንድ ፊትም ሲታይ በሩታም አልፈርድም። ምክንያቱም ትክክል ናት። ህይወት ብላ እስከያዘች ድረስ የሆነ ነገር ቢፈጠር መናገሩ የማይቀር ነው። ባለፈውም ከብዙ ግጭትና ከብዙ ጭቅጭቅ በኋላ ነው የተስማሙትና ፍቅራቸውን ይኖሩበት። ተዋቸው፣ ፏፈሽ ይበሉበት። በእውነት ተዋቸው። ረብስማ ምን ሆናችሁ ነው እናንተ? ደግሞ ባልጠፋ ወንዶችን ብትሆናችሁ ባልጠፋ ሴት፣ ሴቶችን ብትሆናችሁ ባልጠፋ ወንድ። ለእናንተ ያላለው መቼም ቢሆን ለእናንተ አይሆንም። በእውነት ነው የምላችሁ። በቃ ከሄደ ይሄድ እንደ ህይወቱን ይምራ። የእናንተም ህይወት ይቀጥላል። ራሳችሁን እንትን አትበሉ፣ አታርክሱ። በቃ የሆነ ታም ላይ ወይ ልትለማመጡት ወይ ይቅርታ ጠይቃችሁ ይቅርታ ልትሉ ትችላላችሁ። ያን ሰው ይቅርታ ተቀብሎ ማሰለም ካላችሁ ካላስ ማሰለም ብላችሁ ዞር ማለት ነው እንጂ ደግሞ የምን ማለቃቀስ ሚዲያ ላይ መጣችሁ እናቴ እንደዚህ ሆነች እንደዚህ ነበረን ምናምን አረጊታል። በጣም ነው የሚያስጠላው በነገራችን ላይ። ምክንያቱም ፍቅር እንኳን ሊኖራችሁ የሚችለው ከዛ ከሰው ያ ሰው ህይወት ባይኖረው ነው። ኦልሬዲ እሱ አሁን እዚህ መሰለ ህይወት ውስጥ ያለ ታየኝ እኮ አሁን አንቺን ሲያፈቅርሽ፣ አንቺን ሲወድሽ። ኧረ የማይሆን ጨዋታ ነው። እና አሁን እንደው ህይወቱን ትበጠብጨዋለች። ምክንያቱም ሩታ ትከፋለች፣ ሩታ ትናገረዋለች። እንደራስ ነው እና መተውት አለብሽ። ማናት ነፂ ነው የምትባለው እንደዚህ ነገር። እና እኛም ከአብርሽና ከሩታ ጎን ነን ትላላችሁ። ከሩታ ጎን ነን እና በነገራችን ላይ አሳዘነኝ ግን ትናንትና ሲላት እንደዛ ማለት እሷም ትንሽ ስትናገረው በጣም በቃ ያለፈ ህይወት ነው። እኔ እስካሁን ድረስ ካንቺ ጋር ከሆንኩ በኋላ የሰማሽው ያየሽው ነገር አለ ምናምን ሲላት ላ አለች። ይሄ ሩታ ላ
አይሆንም አለች። እና ለማንኛውም ውዶቼ አብዛኞቻችን ብቻ የጣልነውን እቃ ሰው ሲያነሳብን አንወድም። በተለይ አበሾች ቅድም እንዳልኳችሁ ማለት ነው። እና እንደዚህ በቃ ወይ ተጣልተነው ከብዙ ጊዜ ከቆይታ በኋላ ያ ሰው ብቻ ወይ ከወደቀበት ሲነሳ ኦር ደግሞ ህይወቱ ሲያምር በቃ ካላስ ለምን እንደዛ ሆነን ነው እሪ ብለን በከንቱ የምንነሳውና እረፉ በቃ ይኖሩበት። እሷም እርግዝናዋን በስርዓት አርግዛ ትውለድበት። እዚህ ጋር ጭቅጭቅ እዚህ ጋር ንዝንዝ በጣም ነው የሚያስጠላው። በነገራችን ላይ አሁን ላይ እሷ ባለችበት ያው ሁላችንም እናት ሆነን ባናውቀውም ወይ አርግዘን ባናየውም እንደው በእናቶቻችን ስናይ በእርግዝና ወቅት በቃ ሪላክስ አድርጋ ራሷን መቀመጥ ነው እንጂ ያለባት ራሷን ስትረች እያደረገች በዚህ ወሬ ትሰማለች፣ በዚህ ይመጣላታል፣ በዚህ ይመጣላታል። ኬፍ ያኔ ሀዳሺ መብዜን እና እኛ ደግሞ አጨብጫቢዎች ነን። የሆነ ነገር ሲመጣ እናጨበጭባለን። ችግር የለብንም በእውነቱ። እና ግን እኔ ልጅቷ ትንሽ አላሳዘነችኝም ማለቴ ስላችሁ አሁን እዚህ የመሰለ ፍቅር ውስጥ ተቀምጦ አሁን በአናት መታ እንደዚህ ማለቷ ትክክል አይደለችም። ምክንያቱም እንደማይሆን እያወቀች እንደዚህ በቃ ካልወረድኩ ካልፈረድኩ ካልተሰቀልኩ ማለቷ ምንም ፋይዳ የለውም። ምክንያቱም እሱ አሁን ዞር ብሎ አያትም። ያማረ ህይወት ላይ ስለሆነ ዞር ብሎ ስለማያት እንደው ሰው አፍ ገብታ ነው ቁጭ የምትለውና እንደዛ ነው እላችኋለሁ ውዶቼ። ለማንኛውም መልካም የትዳር ዘመን ይሁንላችሁ ሩታና አብርሽ። ሩታዬ ደግሞ እርግዝናሽ ያማረ ሆኖልሽ በሰላም እንድትገላገይ ያው የሁላችንም ምኞትና የሁላችንም ጸሎት ነው። ነገሮችን ደግሞ በሰላም ትፈታላችሁ ብለን ተስፋ እናደርጋለን። ነፂ ደግሞ ተይ በቃ የራስሽን ህይወት ኑሪ። ካሌ ወሌ አብርሽ ካሌ ወሌ በቃ ካሌ ወሌ ብለሽ መተውት ነው እንጂ ምንም ፋይዳ ለሌለው ነገር ዝም ብለሽ አትድከሚ። የእነሱንም ህይወት አትበጥብጪ። ብታለቅሽም ብትፈርጭም ምንም የሚፈጠረው ነገር የለም። አሁን ላይ አብርሽ ወደ አንቺ እንደው ቢሞትም አይመጣልሽም። እንደው ምናልባት የጎዳሽ ነገር ካለ ስለጎዳሽ ይቅርታ ሊጠይቅሽ ይችላል። በዛ አለፈ እንኳን ምንም የሚፈጠረው ታሪክ የለም። እና እንደዛ ነው እላለሁ ውዶቼ። እንግዲህ ትናንትና የዛችንም የነዚህንም ቪዲዮ ካያችሁ አስተያየታችሁን ቁጭ አድርጉ ትላላችሁ። ግን እኛ ምን አገባን? ያው ብቻ ትንሽ እንጎስም ብለን ነው እንጂ እኛ እኮ አገባንም። እኛ የመዳም ቅመሞች ስራችን እየሰራን ነው። ብቻ ሲመጡ እንቀበልና የታየት እናደርጋለን፣ እንጎበኛቸዋለን። እና እንደዛ ነው እላችኋለሁ ውዶቼ። ስለነበረን ቆይታ ከልቤ አመሰግናለሁ። አስተያየታችሁን ላይክ ሼር ማድረጋችሁን እንዳትረሱ። ከዚህ በላይ በአዳዲስ ቪዲዮ እመጣለሁኝ። ብዙ ጊዜ ሆኖኛል። በተለይ ቪዲዮ ከሰራ 2 ወር ምናምን ሆኖኛል መሰለኝ። አይ ቲንክ እንደዛና በአንዳንድ ነገሮች ነው። በርቱ፣ ጠንክሩ። በያላችሁበት ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁኝ። ሰላም ለሀገራችን፣ ሰላም ለሕዝባችን፣ ፍቅር አንድነትን ይስጥልን። እግዚአብሔር አምላክ የሀገራችንን ሰላሟን ያሳየን። አይ ላቭ ዩ። ቻው ቻው።